ቀጥለን ደግሞ ኤክስቴንድድ አክሰስ ሊስትን ኮንፊገር እናደርጋለን። ኤክስቴንድድ አክሰስ ሊስትን ኮንፊገር ለማድረግ ከቀደሙ ጋር አልሞስት ተመሳሳይ ቶፖሎጂ ነው፣ ወይም ስታንዳርድ አክሰስ ሊስት ኮንፊገር ያደረግንበት ተመሳሳይ ቶፖሎጂ ነው። ስለዚህ እዚህ ጋር ያለውን ኮንሴፕት ያው ኤክስቴንድ አክሰስ ሊስት ኮንፊገር በምናደርግበት ሰዓት አይተናል። ስለዚህ የሁለቱን ልዩነትን በዛው እያየን እንሄዳለን ማለት ነው። ስለዚህ አሁን ኤክስቴንድ አክሰስ ሊስት ላይ ኮንፊገር በምናደርግበት ሰዓት እነዚህን እንጠቀማለን። ቅድም የተጠቀምነው ኤክስቴንድ አክሰስ ሊስት ላይ በምንጠቀምበት ሰዓት ሶርሱን ብቻ ነው ያስገባ ነው። ሶርስ አድሬሱን ብቻ ነው፣ ስለ ዴስቲኔሽን አላወራንም ማለት። በዚህ ሰዓት በኤክስቴንድ ግን ሶርሱንም ዴስቲኔሽኑንም ፕሮቶኮሎቹንም ሰርቪሶችን ወይም ፖርት ነምበሮችን እናስገባለን ማለት ነው። ስለዚህ እሱን አይተን በደንብ ኮንፊገር እናደርጋለን። ያው ለምን እንደምንጠቀም እንዴት ኮንፊገር እንደምናደርግ ቅድም ተነጋግረናል ማለት ነው። ስለዚህ ኤክስቴንድ አክሰስ ሊስትን ኮንፊገር በምናደርገው አክሰስ ሊስት ከስንት ነው? ከ100 እስከ 199 ቁጥሩ ወይም ሪፕሬዘንት የሚያደርግልን ኤክስቴንድ አክሰስ ሊስት መሆኑ ነው። ስለዚህ እዚህ ጋር ፐርሚት ወይም ዲናይ ሰርቪሳችን ቲሲፒ ነው ዩዲፒ ነው የሚለውን እናደርጋለን። ሶርሱን ካረግን በኋላ ወዴት ነው የሚሄደው? ኤኒ፣ ከዛም በኋላ ፖርት ነምበር ወይም ሰርቪሱን እናደርጋለን። መልሰን አክሰስ ሊስት ዲናይ ኤኒ ብለን ፐርሚት ካልን ከታች ምናደርጋለን? ዲናይ ብለን ኢምፕሊሲት ዲናይ ያስቀምጠን ኢንተርፌሳችን ላይ ባይንድ ማድረግ እንዳንረሳ በዛ ሚንስ እናያለን ማለት። ስለዚህ ቅድም እንደነገርኳችሁ ይቅርታ፣ ኤክስቴንድ አክሰስ ሊስት በምንሰራበት ሰዓት ተመሳሳይ ነው። ከስታንዳርድ አክሰስ ሊስት በምንሰራበት ሰዓት ዲያግራም ሊኖረን ይገባል። ማንኛውንም ኔትወርክ በምንሰራበት ሰዓት በተለይ የዚህ ከሴኩሪቲ ጋር ወይም ደግሞ ከትራፊክስ ትራቨርሳል ትራፊክ የኔትወርክ ትራፊክ ላይ የምንሰራውን አናሊሲስ በምንሰራበት ሰዓት፣ ፍሊተሪንግ በምንሰራበት፣ እንደዚህ አክሰስ ሊስት በምንሰራበት ሰዓት ኔትወርካችንን በደንብ ማወቅ አለብን። ትራፊኩ ከየት ተነስቶ ነው ወዴት የሚሄደው፣ ማንን የሚሄደው የሚለውን ማወቅ አለብን። ያለበለዚያ ስህተት ልንሰራ እንችላለን ማለት። ስለዚህ መጀመሪያ ቶፖሎጂያችን ነው። ኦልሬዲ ቶፖሎጂያችን ኮንፊገር ያደርገናል። ከዛም በኋላ ለፒሲዎቻችን ለኢንተርፌሶቻችን የራውተር የፒሲ ላይ የሚገቡትን አይፒዎች ማስገባት ነው። እዚህ ጋር ለሁሉም አይፒዎቻችን ሰጥተናል። በትክክል ኮንፊገር ማድረጋችን እናያለን። ስለዚህ 1030 ነው 1040 ሰጥተናል። ጌቴዎቻችን ትክክል መሆን አለባቸው። ፒንግ እያደረግን ቼክ እናደርጋለን። ከዛም በኋላ እያንዳንዱ ምን ማድረግ አለብን? ቼክ ማድረግ አለ። ሪቻቢሊቲውን ቼክ ማድረግ አለብን። ለምሳሌ ከዚህ ፒንግ 9 እናርግና እሺ፣ ፒንግ ጌትዌያችንን ፒንግ እናርግ 9268 10 ይደርሳል ማለት ነው። ስለዚህ እዚህ ጋር ጌትዌይ ጋር እየደረስኩ ነው። ከዚህ ጋር ፒንግ ላርግ ፒንግ 9268 10 1 ፒንግ ያደረገልኝ ነው። በተመሳሳይ ከዚህኛው ፒሲ ፒንግ ማድረግ እናርግ ፒንግ 192.68 10 1 ፒንግ ላርግ። እሺ ይሄም እያደረገልኝ ነው። ሁለት 68 10 1 ስለዚህ እስከ ጌትዌይ ድረስ ሪቻብል አለኝ ማለት ነው። ወይም ደግሞ ሰርቨሬንም በዚህ ፒንግ እያደረኩ ማየት እችላለሁ። 172 16 10 200 አለ ሰርቨሬ ጋር መድረስ እችላለሁ ማለት ነው። ከዚህ ኔትወርክ ላይ ወይም ከዚህ ኔትወርክ ላይ ተነስቼ ሰርቨሩ ጋር መድረስ እችላለሁ ማለት ነው። ሶ ይሄ እንደ ዌብ ሰርቨራችን ነው። ዌብ ሰርቨሩን አፕ እናርግና ከዛ ኦልሞስት ዌብ ሰርቨራችን አፕ ነው። ኤችቲቲፒ እና ኤችቲቲፒኤስ አፕ ነው ማለት ነው። ስለዚህ ለኤችቲቲፒኤስ እና ኤችቲቲፒ አፕ ከሆነ ሰርቪሱ ኦን ነው። ስለዚህ ቴሌኔት እያደረገን እንሞክር ማለት ነው። ቴሌኔት
ቴሌ ኔት 172 16 10 200 ከዛ ፖርቱ 80 አይደለ? ኦፕን ካለ ምንድነው? ስለዚህ ኦልሞስት መድረስ እንችላለን ማለት ነው። እሺ 443 ኦፕን ነው። ስለዚህ መድረስ እንችላለን ማለት ነው። ግልጽ ነው። ኦፕን ባይሆን ኖሮ ኮኔክሽን ሪፊውዝድ ቢለን ኖሮ እየደረሰን አይደለም ማለት ነው። ስለዚህ ከእያንዳንዱ ጋር እንደዚህ ቼክ ማድረግ ይጠበቅብናል ማለት ነው። ይቅርታ ኮንዲሽን ሪፊውዝድ ይለናል። ምንድን ነው የተሳሳትኩት? እሺ ኔት 172 16 10 200 ኮንዲሽን ሪፊውዝድ እያለኝ ነው። ስለዚህ ከዚህኛው ፒሲ ጋር እየደረስኩ አይደለም ማለት ነው። አያችሁ፣ ከዚህኛው ግን ምንድነው እየደረስኩ ነው ማለት ነው። ኦፕን ነው፣ ግልጽ ነው። ስለዚህ እዚህ ጋር ምንድነው እዚህ ለምንድን ነው ያልደረሰው? እስቲ ቼክ እናድርግ። ቅድም ጌትዌያችን ጋር በትክክል ደርሰናል አይደለ? እሺ ይቅርታ፣ እዚህ ጋር እኔ ስህተት የሰራሁት ፖርታችንን አልሰጠነውም። ፖርት ስላልሰጠነው ነው። በቴሌኔት ፖርቱን እንስተው። ኦፕን ትክክል ነው፣ ይሰራልኛል። 443 ሰርቪስን ስላልሰጡት ነው። ስለዚህ ለከሁሉም ፒሲ ይሰራል ብዬ ገምታለሁ። ቴሌ ኔት 172 16 10 200 ከዛ ፖርቴን ልንገራው 80 ሰርቪሱን ኦን ያደረግነው 80 እና 443 ላይ ስለሆነ 443 ይሰራል ማለት ነው። ስለዚህ ከአራቱም ፒሲዎች ላይ ከኤችአር 2 ፒሲ ከአይቲ 2 ፒሲ ላይ ቼክ እናርግና ቴሌ 72 16 10 200 ሰርቪሳችን 80 ይሰራል። 443 ይሰራል። ስለዚህ ከሁሉም ፒሲ ላይ ዌብ ሰርቨር ጋር መድረስ ይችላለሁ ማለት ነው። ከዚህ ተነስቼ ሁሉም ጋር መድረስ ይችላለሁ። ስለዚህ አሁን ምን ማድረግ ነው? ሪቻቢሊቲን ከሰራው በኋላ ወይም ደግሞ መድረስን ቼክ ካረኩ በኋላ ቀጥታ ማንን የምሰራው? አክሰስ ሊስት እንሰራለን። በእኛውም ባለንበት ማንን ነው የምንሰራው? ኤክስቴንድድ አክሰስ ሊስት እንሰራለን ማለት ነው። ስለዚህ ኤክስቴንድድ አክሰስ ሊስት እንዴት ኮንፊገር እንደምናደርግ እሺ፣ ኤክስቴንድድ አክሰስ ሊስት ኮንፊገር ከማድረጋችን ግን በፊት ራውተራችን ቀድሞ የነበረውን የአክሰስ ሊስት አለው የለውም የሚለው ካለውም ኤዲት ማድረግ አለብን ወይ ሪሙቭ ማድረግ አለብን ወይም ደግሞ ቼክ በደንብ ማድረግ አለብን። ሾው አክሰስ ሊስት ምንም አይነት አክሰስ ሊስት የለውም ማለት ነው። ግልጽ ነው። ስለዚህ አሁን አክሰስ ሊስታችን ኮንፊገር እናደርጋለን ለ10 እና ለኤችአር ፒሲ 2 እና ለአይቲ ፒሲ 2 እንፈቅዳለን። የዛኛውን ለሌሎቹን ግን እንከለክላለን ማለት ነው። እንከለክላለን። ስለዚህ ኮንፍቲ አክሰስ ሊስት እንጠይቀዋለን። ስለዚህ ማንን ነው የምንተው? 100። ከዛ እዚህ ጋር ምን ይለናል? ፐርሚት ነው። ዲናይ ፐርሚት እናርግ። እሺ
ፐርሚት ማንን ፐርሚት እናርግ? ፕሮቶኮላችን ምንድነው? ቲሲፒ ነው። ቲሲፒ አድርገን ከዛም በኋላ ሆስት ከሆነ ሆስት በሆስትም በእንትን ማድረግ እንችላለን። በሆስትም ኮንፊገር ማድረግ እንችላለን። በኔትወርክ መስጠት እንችላለን። እዚህ ጋር ፍሌክሲቢሊቲ ስላለ እንስተው። ስለዚህ የምንፈቅደውን እንስተው ማለት ነው። ስለዚህ 192 68 10 30ን እየፈቀድኩ ነው ማለት ነው። 10 30ን ምን ላድርግ አስገባዋለኝ። 10 30ን ሶሪ 10 20ን መጀመሪያ ልፍቀድ። 10 20 የኤችአር ፒሲ 2ን ማለት ነው። ስለዚህ ምን ዋይልድ ማስኩን አስገባለኝ 255 እሺ፣ ዋይልድ ማስኩን አስገባው። ከዛም ምን አለኝ ዴስቲኔሽኑን ደግሞ አስገባለኝ። ማነው ዴስቲኒ የሚያደርገው? ዴስቲኔሽኑን አስገባለኝ። ስለዚህ ዴስቲኔሽኔ ላስገባ 172 16 10 200 ከዛ የዚህኛውንም ምን አስገባለኝ ዴስቲኔሽን ዋይልድ ካርድ ማስክ አስገባለኝ። እሺ 255 255 እሺ ኔትወርካችንን እያየን እሺ እንጠይቀው። አሁንም ምን አለኝ? እሺ ኢኳል ቱ ማን እንፍቀድለት? አያችሁ ኢኳል ቱ ፖርቱን መጻፍ እንችላለን። ፖርታችን ከማን ጀምሮ ነው? ከ0 እስከ 65535 ድረስ ነው። የኛ ፖርት ስንት ነው? 80። እሺ ኢንተር መልሰን ደግሞ ለዛው ፒሲ ማን እንፍቀድለት? 443ን እንፍቀድለት። 443 እሺ አሁን ለአንድ ፒሲ ነው የፈቀድነው። ለሁለተኛው ፒሲ ደግሞ እንፍቀድ። ለ40 ደግሞ እንፍቀድ። እሺ እዚህ ጋር አንዳንድ ሰዓታት ምንም በአይፒያችን ማየት አለብን። 443 እንፈቀድለት። እሺ አሁንም ለ40 ሁለቱን ሰርቪሶች ፈቀድለት ማለት ነው። ስለዚህ ለነዚህ ሁለት ፒሲዎች ለኤችአር ፒሲ 2 እና ለአይቲ ፒሲ 2 ምን እንዲጠቀሙ ነው? ወይም ዌብ ሰርቨር አክሰስ እንዲያደርጉ አረግን። በኤችቲቲፒ ኤስ እና በኤችቲቲፒ አክሰስ እንዲያደርጉ አረግን። ስለዚህ አልጨረስንም። ኤክስፕሊሲት ዲናይ ማድረግ መቻል አለብን ማለት ነው። ስለዚህ አክሰስ ሊስት ነምበሩን እናስገባለን። ከዛ ምን እናድርግ? ዲናይ አይደለ? አሁን እዚህ ጋር አክሰስ ሊስት ብለን ስንጠይቀው 3 ኦፕሽኖችን ያመጣል። ዲናይ፣ ፐርሚት እና ሪማርክ ነው። አሁን ኦልሞስት ፐርሚት የምንፈልገውን ስለሰራን ዲናይ ምን እናድርግ? አይፒ ሰርቪሳችን አይፒ ማንኛውንም አይፒ ነው የምንከለክለው። ዲናይ የምናደርገው ዲናይ ኤኒ፣ ከዛ መልሰን ሶርሱ ኤኒ ሆነ ዴስቲኔሽኑ አያችሁ እዚህ ጋር አሁን አይፒ ኤኒ ያልኩት ሶርሱን ማን አለኝ? ሶርሱን ማንኛውንም ሶርስ አልኩት። ማንኛውንም ሶርስ ኤኒ መልሼ እዚህ ጋር ዲናይ ዴስቲኔሽኑን ኤኒ ያደረኩኝ ጨረስኩ ማለት ነው። ግልጽ ነው። ስለዚህ አሁን ኮንፊገር አደረኩ። እሺ ሾው አክሰስ ሊስት ብለን አክሰስ ሊስታችንን ተቀምጦልናል ማለት ነው። አክሰስ ሊስታችንን ተቀምጦልናል። ሰመሪ አድርጎታል። ያው በ10 ብቻ ነው የተቀበለው ከኔትወርኩ 2 መቀበል ስለማይችል አያችሁ። ለ40 የፈቀድነውን ኦልሬዲ ምን አደረገው? በኔትወርክ ወሰደው። ስለዚህ ሆስት ማለት ነበረብን ማለት ነው። ሆስት ብንለው ኖሮ እንትናለን። ለማንኛውም በዚህ ፈቅደን እንመጣና መልሰን በሆስት ልዩነቱን ስለምናይ መልሰን እናያለን። ይህንን ኮንፊገር ግን አፕላይ ወደ ኢንተርፌሱ ስላላረግን እንየው።
አያችኋ እዚህ ጋር ሰመሪ ነው ያደረገብኝ። እዚህ ጋር ለ10 ብቻ ነው ያደረገው ማለት ነው። 10 በሁለቱም ሰርቪሶች ፈቀደ፣ ለ40 ግን አልተቀበለን። ለምን? ኦልሞስት እዚህ ጋር 255 ኔትወርክ ስላደረኩት ማለት ነው። ሆስት ማለት ነበረብኝ ማለት ነው። ስለዚህ እንወስን እሺ እሺ እስከዛ ድረስ ያው የተፈቀደላቸውንም ቼክ ብናደርግ ምንድነው ኮኔክተር አለ። ስለዚህ ምንም እንትን የለውም። የነዚህ አፕ ላይ ወደ ኢንተርፌሱ ስላላረግን ምንም የተለየ ነገር የለውም ማለት ነው። ስለዚህ እሺ እሺ እንፍትህ ኢንተርፌስ G0/1 IP አክሰስ ሊስት ግሩፓችን እነግረዋለን። 100 ነው ላይ የተጠቀመው እዚህ ጋር 100 ብለን እንትን ብለዋለን። ስለዚህ አሁን ፐርሚት የሚያደርግልን ከየት ብቻ ነው? ከ10 ነው ማለት ነው። ከ10 ሁሉንም ኔትወርክን የፈቀደልን ምንም እንትን የለውም። ስለዚህ እዚህ ጋር አሁን ምንም ጥቅም የለውም በይም ብንሰራ። ስለዚህ ይህን የሚለውን እናስቀምጥና ቼክ እናድርገው። ምናለን ክሎዝድ ነው የሚለው ኦፕን ነው። ስለዚህ ሶሪ ኦፕን ነው። ከዚህ ጋር ብናየው ኦፕን ከሁሉም ጋር እየፈቀደ ነው። ኦፕን ነው። ሶ እዚህ ጋር ኔትወርካችን ላይ መተን ማስተካከል አለብን ማለት ነው። አያችሁ። ስለዚህ እኛ የፈቀድነው በሆስት ሌብል ነው። አሁን እሱ የፈቀደው በኔትወርኩ ነው 192.168 ሁሉንም በኔትወርክ ደረጃ። ስለዚህ እዚህ በዚህ ኔትወርክ ስር 255 ፒሲዎች ድረስ ማድረግ እንችላለን። ለ255 ፒሲዎች ነው የፈቀደው። ስለዚህ ስፔሲፊክ አላደረገልንም ማለት ነው። ሶ እንባና አክሰስ ሊስታችንን ሪሙቭ አድርገን ሾው አክሰስ ሊስት ብንለው አሁን ማች ያደረገውን ጭምር ይነግረናል። አያችሁ ማች ያደረገውን ይነግረናል ማለት ነው። ስለዚህ አክሰስ ሊስታችንን አስተካክለን እንምጣ። አክሰስ ሊስት ማውጣት አለብን። ስናወጣ ሪሙቭ ለማድረግ ኖ አክሰስ ሊስት 100 አለብን። አሁን ብናወጣ ምንም አይነት አክሰስ ሊስት የላችሁም። ሾው አክሰስ ሊስት አያችሁ ምንም አክሰስ ሊስት የለም። አሁን መልሰን በሆስት ሌቭል መፍቀድ አለብን ማለት ነው። የቀደሙ ኔትወርኩን ሙሉን የፈቀደልን፣ አሁን ግን በሆስት ለእያንዳንዱ ፒሲ መፍቀድ መቻል አለብን ማለት ነው። ኮንፊቲ አክሰስ ሊስት 100። ስለዚህ ምንድነው ፐርሚት። እሺ ፐርሚት የምናደርገው ለማን ነው? ሰርቪሳችንን እንያለን። ከዚህ ቲሲፒ ከዛም በኋላ ከቲሲፒ ምንድነው ሆስት እሺ ለሆስት እንፍቀድለት። ሆስታችን ለሁለት ሆስቱ ነው የምንፈቅደው፣ ለ20 እና ለ40 ነው የምንፈቅደው ማለት ነው። ለኤችአር ፒሲ ኮምፒውተር 2 እና ለአይቲ ኮምፒውተር 2 ነው የምንፈቅደው 192.168 እሺ ሆስት ብለናል። 10 20 እና እንጠይቀው። ዴስቲኔሽናችንም ሆስት ማለት እንችላለን፣ ወይም ኔትወርኩን የምናስገባው እዚህ ጋር ችግር የለም። ኦልሬዲ እዚህ ጋር ስፔሲፋይ ስላደረግን ማለት ነው። እሺ ኔትወርካችን ላይ እንንገረው ዴስቲኔሽን የሚያደርግበት ሰርቨራችን ማለት ነው 172
16 10 200 እዛ ዋይልድ ካርድ ማስተራችን እናስገባ 255 255 እሺ ከዛ ሰርቪሳችንን መለየት አለብን ማለት ነው። ስለዚህ ሰርቪሳችን 80 እና 443ን እንድትቀድማት 443 እሺ በተመሳሳይ ይህንን ለ40 እናድርገው። ለሁለት ፒሶች አንዳንድ እንቀድ ማለት ነው። አልጨረስንም። አክሰስ ሊስት እሺ ካስል እንጠይቀው 100 ነው። ኦልሬዲ ከላይ 100 ስላደረግን አሁንም እዚህ ጋር ሶስት ኦፕሽኖች አሉን፣ ዲናይ፣ ፐርሚት እና ሪማርክ የሚለው እኛ አሁን ፐርሚት ለምንፈልገው ፐርሚት አድርገናል። አሁን ዲናይ ነው የምንሰራው ማለት ነው። ዲናይ ከዛ ፕሮቶኮላችንን እናስገባለን አይፒ ከዛ ሶርሳችንን ኤኒ ማንኛውም ከዚህ ከሁለቱ ውጪ ማንኛውንም መከልከል ስላለበት ኤኒ ማድረግ ማለት ነው። እሺ ሾው አክሰስ ሊስት አያቸው በትክክል ሊስት አድርጎ ተቀብሎናል ማለት ነው። እንደቀድሙ ሰመሪ ያላረገው አራት ማለት ለሁለቱም ሰርቪሶች ሁለት ለኤችቲቲፒም ለእንትንም ስለፈቀድን ለዌብም ለ80ም ለ43ም ስለፈቀድን አራቱንም ለሁለቱ ኮምፒውተሮች ማለት ነው። ስለዚህ አሁን እንሞክር። ስለዚህ አሁን ከዚህ ፒሲ መስራት የለበትም። ሶስቱ አያችሁ ኮኔክሽን ሪፊውዝድ ወይም ደግሞ እንደዚህ ትራይ ያለ ይቆያል ወይም መጨረሻ ላይ ኮኔክሽን ሪፊውዝድ ይላቸዋል። እሺ ኮንትሮል ሲነክተን ስቶፕ እናድርገውና 80ን እንሞክር። 80 አድርገን እንሞክር። አያችሁ ኮኔክት እያደረኩ አይደለ ማለት ነው። እሺ ከዚህ መስራት አለበት፣ ሁለቱም ሰርቪሶች መስራት አለባቸው። እሺ አያችሁ ኦፕን ማለት ኮኔክት እያደረገ ነው ማለት ነው። እሺ ሁለተኛው ሰርቪስ 80 ይሰራል ማለት ነው። እሺ ከዚህ መስራት የለበትም። አያችሁ ይሰራ አይደለ? ስቶፕ እናደርገውና ኮንትሮል ሲ ስለየዘገየብኝ ነው። እሺ ከዛ ድረስ በዚህኛው ሞክር። ይሄኛው በሁለቱም ኮኔክት ማድረግ አለበት። እሺ በ80 ኮኔክት ማድረግ አለበት ማለት ሶሪ ፖርቱን 40 አደረኩት 80 ያደርጋለሁ ብዬ። እሺ 80 ኦፕን ነው። ለዚህ ኮኔክት ያደርጋል። እዚህኛው ላይ ቅድም እምቢ ያለንን ቼክ እናድርገው። በ443 የሚብሉናል በ80ም ቼክ እናድርግ። ያቺ ኮኔክት እያደረጋለን። ስለዚህ ተመልሰን እንምጣና ራውተራችን ጋር አክሰስ ሊስታችንን ቼክ እናድርግ። ማች አድርጓል ሩላችን የሚለውን ቼክ እናድርግ። አክሰስ ሊስት አያችሁ ለእያንዳንዱ ሩል ማች አድርጓል ማለት ነው። ለእያንዳንዱ ማች ላይ ሩል ላይ ለኢምፕሊሲት ዲናይውም ለእያንዳንዱ የሞከርንበት ላይ ማች አድርጓል። ስለዚህ እዚህ ጋር ቅድም ሞክረ ነው ከኤችአር ፒሲ 1 እና ከአይቲ ፒሲ 1 የሞካከርናቸው እዚህ ላይ ነው የሚያርፉት። ኢምፕሊሲት ዲናይው ላይ ነው። ሌሎቹ ደግሞ የተፈቀደላቸው ላይ ነው የሚያርፉት ማለት ነው። ከኤችአር ፒሲ 2 እና ከኤችአር ፒሲ 2 እና ከአይቲ ፒሲ 2 የሚነሳው ሁለቱ ላይ አልፏል ማለት ነው። ስለዚህ አክሰስ ሊስት በምንሰራበት ሰዓት በትክክል ኔትወርክ ሳይዛችንን ማወቅ አለበት። ቅድም አይታችሁ ከሆነ እዚህ ጋር ስንሰራ
የሰጠነው ኔትወርክ ሳይዙን ነው። አያችሁ እዚህ ጋር 192.168 ብዬ የሰጠነው ስንት ነው? ኔትወርክ ሳይዙን ነው። አያችኋ እዚህ ጋር ኔትወርክ ሳይዙን ነው የወሰደው፣ ሰመሪውን ነው። ስለዚህ ለአንድ ፒሲ የምንሰጥ ከሆነ ሆስት ማድረግ አለብን። ሆስት ማድረግ አለብን። የምንሰራው ላይ በትክክል እንትን ማለት አለብን። ኮንፊገር የምናደርገው ላይ በትክክል ማድረግ አለብን። ከዛም በኋላ ባይንድ ማድረግ አለብን። ሾው አክሰስ ሊስት አያችሁ እዚህ ጋር አክሰስ ሊስት ምን ወርዱ ኔም ከሆነ ቁጥሩን ለእያንዳንዱ የምትጠቀሙበትን ማስገባት መቻል አለባችሁ። ስለዚህ አሁን እኔ ለምሳሌ 100 ከሆነ ከ100 የሰራሁበትን ስታንዳርድ ከሆነ ደግሞ በስታንዳርድ ከሆነ ከ1 እስከ 10 በትክክል ማስገባት አለብኝ ማለት ነው። ኔሙም ከሆነ በኔሙ በትክክል እንደዚህ ማስገባት አለብኝ ማለት ነው። አመሰግናለሁ። አክሰስ ሊስት ኮንፊግሬሽን ይሄን ይመስላል። በተረፈ ግን ያው በደንብ እናንተ ሪፈር አድርጋችሁ በዚህ በተሻለ እንደምትሰሩ ተስፋ አደርጋለሁ። መልካም ጊዜ